የዛሬ አመት ምን አይነት ነገር እንዳሳለፈን ነገርነት ለአንተ ከባድ ነው ብዬ አላስብም። ምን ያህል ዋጋ እንደከፈሉ እነዛ ነገሮች እንዳለፉ አውርታ እንኳን ትጨርሰህ አብረሽ በዚህ ነው ያለ እንዴ የተጸየፍከው እንዴ ምን ሆነ ነው በዚህ ነው ልክ እንደዚህ ሆነ እኮ አዋራድ አይደለም። አይ ደግሞ ይኸውልህ እኛን አይደለም እንደ ሰው ይቀያየራል ምናምን ማለት ያለብህ ራስህን ነው። እሺ ማሰብ ያለብህ ትናንትና አትሂዱ ምናምን ያዙ ልቀቁኝ ብለህ ስታስብ ዛሬ ደግሞ እንደዚህ አይነት አክት ፌር አይደለም እኮ እንሰጥሃለን እኮ አይደለም። አሁን ቡቹን ይዛችሁ ያዝ ቁራሱ ቆይ አብራችሁ ነው። ኧረ በእግዚአብሔር አብርሽ እንዴ ማርያም ሆነ ነው። ኧረ እግዚአብሔር እንደዚህ አይደለንም እንዴ ምን ነው ካልሆነ ደግሞ እንዴ ቆመ እኮ እንደዚህ ቆይ እንዴት ነው አይደለም። አይ እንዴት ነው እያደረገ ያለው አንተ ሰው ነው። በእግዚአብሔር እኮ እኔ እሰጥሃለሁ ችግር የለውም። ፎርሳሪ መውጣት ያለበት ፎርስ ይወጣ አይደለም። ቆይቶ እኮ አብራችሁ ነው። ለምንድን ነው አብራችሁ ለማት አብራችሁ እኮ ኧረ በእናትህ እንደዚህ አታውቁ። አይ ቁረሱ ብቻ መቁረስ አይፈቀድም። ቁረሱ እንደዚህ ይችላል ነው ቁረሱ ነው የምትወጣው። ኧረ በጣም ነው የሚደብረው። አብራችሁ ነው ችግሩ እንድታመሰግነኛለህ አብርሃም እንድታመሰግነኛለህ። መልካም ነገሮችን እያደረግን ያለ ነው። አንተ መልካምነት እሺ በቃ መጥፎ ነገር አንዴ አብራችሁ ስኮርስ ምን ችግር አለው? አብራችሁ አብርሃም በጣም ትገርማለህ። ውለታ ቢስ ነው እግዚአብሔርን ችግር የለውም። ምንድነው ችግሩ? ዲሞክራሲ የሚያልቅበት ነገር ምንድነው? እንደዚህ ያወራጨው ኦኬ በቃ ችግር የለውም ማለት እኛ ይሄን አስበን አልነበረም። ጥሩ ነገሮች አስበን ተከታታይ ያደርጋችሁ ወይ ደግሞ ቢያንስ የትላንቱን ነገር ያስታውሳል አብርሃም ብለን አስበን ነው። ከክፋት አንፃር ምናምን አይደለም ያደረግነው። ቢያንስ ፕሮግራም ማሰባችን እንኳን ትንሽ ክብር ሰጥቶት ቢያየው ደስ ይለኝ ነበር። ማንም እኔ እኮ እንትን አደረገኝ ማለት በጣም አናዶኛል። በዛ ላይ ደግሞ አሮን ነው ማለት ልክ ሊሆን ይችላል፣ ግን እኛ ነው አይደለም ሲጀመር ምንም ልክ አይደለም እንጂ ሜሪ ልክ አይደለም ነገር አልነበረበትም። ገባ ታው እሱ ልማዱ ነው። ይኸውልህ ዛሬ ላይ የሆነ ነገር ለመፍጠር ስንሞክር ማድረግ አልነበረ የሆነ ውሳኔ ስንወስን አይሆንም እንደዚህ ነው እንደዛ ነው ምናምን ይላል። ደግሞ እኛ ኦኬ ጥሩ ነገር ምናምን ለማሰብ ስንሞክር ደግሞ ከነ ይቀየራል። ማን ነው ሶስተኛ